እዚሁ ላይ ግን ዘርሽ የኢትዮጵያ እግር ኳስ አንድ እንደው አስቂ ሊባል አይችልም ግን የሚያሳዝን እውነታ የሚያሳይ ነገር አንድ ነገር ላንሳለ በጣም ባጭሩ የቀረም የደደቢትና የፋሲል ከተማ ተጫዋች የነበረው አሁን ሀዲያ ሆሳዕና የተጫወተ የሚገኘው ከድር ኩሉባሊ የዚህ ተጫዋች ጉዳይ ሰሞኑን በርካቶች በማህበራዊ ሚዲያ ጉዳዩን ሲያነሱት ተመልክቻለሁ። ይህ ተጫዋች ለሀዲያ ሆሳዕና የፈረመው በአሰልጣኝ ዮሐንስ ሳህሌ ዘመን በ2016 እንደነበር እናስታውሳለን። ዘርሽ በ2017 ሚያዝያ ወር ላይ ሐዋሳ ዩኒቨርሲቲ ስቴዲየም ላይ በተከናወነ ጨዋታ ሀዲያ ከፋሲል ከነማ ባደረጉት ጨዋታ ይህ ተጫዋች በጉዳት ከሜዳ ወጥቶ እስካሁን እንዳላገገመ ነው ያለው መረጃ። ተጫዋቹ ባለፈው 2017 ሰኔ 30 ውሉ አብቅቷል። ያበቃ ተጫዋች ነው። ውል ከዛ በኋላ ፈርሟል። ውሉም ደግሞ ፌዴሬሽን መቶ ጸድቋል። ይህ ተጫዋች የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ሜዲካል ቴስት ይዘህ ካልመጣ አይቀበልህም፣ ሪጀክት ያደርጋል። ነገር ግን ሀዲያ ሆሳዕና የተባለው ክለብ የራሱ የሆነ ሜዲካል ስታፍ የተደራጀ የለውም። በዚህ ምክንያት ይህ ተጫዋች የሆነ ሰሙዌር ሆስፒታል ሄዶ ይሄን ሜዲካል ቴስት እንዳመጣና which is fake የሆነ ሜዲካል ቴስት ማለት ነው ፌዴሬሽኑን መጥቶ ይሄን ሜዲካል ቴስት በማቅረብ ውሉ እንደጸደቀለት እና ስቲል ግን ተጫዋቹ በክለብ ውስጥ ተጠባባቂ ወንበር ላይ ይቀመጣል፣ አይጫወትም። ክለቡ የተከላካይ ኦርጋናይዜሽኑ በጣም ደካማ ሆኖ ግብ እየተቆጠረበት የሚገኝ ቡድን ነው። ካሊዱ ኩሉባሊ ከመጎዳቱ በፊት ለክለቡ አስደናቂ የሆነ ግልጋሎቱን ይሰጥ እንደነበር ይታወቃል። ግን እስካሁን ተጫዋቹ የማይጫወትበት ምክንያት ለተመልካቹ ግልጽ አይደለም፣ ለሚዲያውም ግልጽ አይደለም። ምክንያቱም ፌዴሬሽኑ ተጫዋቹን ከጉዳት ነፃ ነው የሚል ሜዲካል ቴስት ይዞ ስለመጣ በሚል ውል የፈረመውን ውል አጽድቆ መልሶታል። ግን ስቲል ምንሰማው ነገር ደግሞ እንደ ሚዲያ ምንሰማቸው ሩመሮች ተጫዋቹ አሁንም ቤንች ላይ ቢቀመጥም ግን ስቲል ከጉዳቱ ጋር ያለ ተጫዋች ነው። ለዛም ነው ቡድኑን ገብቶ እያገዘና እያገለገለ ማይገኝ የሚል ነገር አለ። ከዚህ ተጫዋች ጀርባ የሀዲያ ሆሳዕና ደጋፊዎች ማወቅ የሚፈልጉት የሆነ ሰምቲንግ አለ።